ሰላም ቤዛ ነኝ የካሽ ፍሎ ፕሮዳክት ማኔጀር። በዚህኛው ቪዲዮ የምናየው ቬንደሮችን እንዴት ማኔጅ ማድረግ እንደምንችልና እንዴት ክሬት ማድረግ እንደምንችል። ቬንደሮችን በሁለት መንገድ ክሬት ማድረግ እንችላለን። ሜንቴን በሚለው ኦፕሽን ከዛም ቬንደርስ በሚለው ሰብ ሜኒው እሱን ነክተን ቬንደሮችን ክሬት ማድረግ እንችላለን። ቬንደርን ክሬት ለማድረግ የቬንደር መለያ ቁጥር፣ የቬንደር ስም ከዛ ደግሞ የቬንደሩን ካምፓኒ ኢንፎርሜሽን የምናስገባበት ሴክሽን ይኖራል። የቬንደሩን ታይፕ ማስገባት እንችላለን። የቬንደሩ ታይፕ ላይ የምናስገባው ያ ቬንደር ለእኛ ምን አይነት ነገር ነው ፕሮቫይድ የሚያደርገውን የሚለውን ነገር የምንጽፍበት ቦታ ነው። ቲን ነምበሩን ማስገባት እንችላለን። ኤምአርሲ ነምበር፣ ቴሌፎን ነምበር፣ ሌላ ኤክስትራ ቴሌፎን ነምበር ካላቸው እሱንም መጨመር እንችላለን። ፋክስ ካላቸው ፋክስ መጨመር ይቻላል። አካውንት ነምበር፣ ባንክ ኢንፎርሜሽን፣ ብራንች ከዛ በመቀጠል የካምፓኒ አድረስ ቬንደራችን የት አካባቢ ነው የሚገኘውን ነገር የሚለውን ኢንፎርሜሽን የምንሞላበት ሴክሽን ይኖራል። ካንትሪያቸውን፣ ሲቲያቸውን፣ ሰብሲቲያቸውን፣ ወረዳ፣ ሎኬሽን፣ ቀበሌያቸውን አቬይላብል ከሆነ ሃውስ ነምበር፣ ፒኦ ቦክስ፣ ኢሜይል አድሬስ እና ዌብሳይታቸውን በአንድ ቦታ ሬጅስተር ማድረግ ይቻላል። በመቀጠል የፐርቼስ ኢንፎርሜሽናቸውን ነው የምናስገባው። ኤፒ አካውንት ማለት አካውንት ፔብል አካውንት ማለት ነው። ይሄ አካውንት ትራክ የሚያደርገው እነዚህ ቬንደሮች ለእኛ በዱቤ እቃ ሲሸጡልን ያለብንን እነሱ ቬንደሮች ላይ ያለብንን ብር ትራክ ለማድረግ እና በአግባቡ እንድንከፍል ሪማይንደርም እንዲሆነን ትራክ የምናደርግበት አካውንት ነው ማለት ነው። ኤክስፔንስ አካውንታችን ደግሞ አክቹዋሊ ብር ከፍለን ላገኘናቸው ሰርቪሶች ትራክ የምናደርግበት አካውንት ነው ማለት ነው። ከዛ በተጨማሪ ኮንታክት ኢንፎርሜሽን ኦር የቬንደሮቹ የዛ ካምፓኒ ኮንታክት ፐርሰን ካለ እሱንም ኢንፎርሜሽን መሙላት እንችላለን። እዚህ ጋር የምንሞላቸው ነገሮች ብዙዎቹ ኦፕሽናል ናቸው። ቬንደር አይዲ፣ ቬንደር ኔም እና ኤክስፔንስ አካውንትን ብቻ አዳርጎ ሴቭ ማድረግ ይቻላል። ሌሎቹ ፊልዶች በአጠቃላይ ኦፕሽናል ናቸው። እነዚህ ፊልዶች ካሏችሁ ጨምሮ ሴቭ ማድረግ ይመረጣል። እነዚህ ፊልዶች ኦፕሽናል ቢሆኑ ፊልዶቹ ካሏችሁ ወይም ኢንፎርሜሽኖቹ ካሏችሁ አዳርጋችሁ ብትመዘግቡት ሪፖርቲንግ ላይ ስለሚጠቅማችሁ እንደዛ ብታደርጉ ይመከራል። ኢንፎርሜሽኖቹን ፊል አድርጋችሁ ከጨረሳችሁ በኋላ ሴቭ ማድረግ ይቻላል። ወይም ደግሞ ሴቭ ኤንድ ኒው ብላችሁ መቀጠል ትችላላችሁ። ሌላ ቬንደር አድ ማድረግ የምትፈልጉ ከሆነ ሴቭ ኤንድ ኒው የሚለውን ኦፕሽን ብትነኩ ይመረጣል። ይህም ብቻ ቬንደር ከሆነ ሴቭ ማድረግ የፈለጋችሁት ሴቭ ብላችሁ መቀጠል ትችላላችሁ። ኦልሬዲ ደግሞ ክሬት ያደረጋቻቸውን ቬንደሮች ቼክ ለማድረግ ሲፈለግ ወደ ሊስት ወደሚለው ቬንደር ሊስት እንሄዳለን ማለት ነው። ቬንደር ሊስት ላይ እስከዛሬ ሬጅስተር ያደረጓቸው ቬንደሮች ሊስት የምታዩበት ቦታ ነው ማለት ነው። እነዚህም ቬንደሮች ኤዲት ማድረግ ይቻላል። ጀስት ሰሌክት ማድረግ ብቻ ነው የሚጠበቅባችሁ። እነን ወደ ቬንደሩ ኢንፎርሜሽን ይወስዳቸዋል ማለት ነው። እዚህ ጋር እንደምታዩት የቬንደሩ አይዲ አለ፣ ስም አለ፣ ምን አይነት ቬንደር እንደሆነ እዚህ ጋር ሊስት አድርጌያለሁ። ቲን ነምበር አለው፣ ኤምአርሲ ነምበር አለው፣ አካውንት ነምበር አለው፣ ቴሌፎን ነምበር አለው። እኔ ስለዚህ ቬንደር የነበረኝን ኢንፎርሜሽን በማስገባት ይህንን ቬንደር ሴቭ አድርጌያለሁ ማለት ነው። ከዚህ በተጨማሪ ደግሞ ሊስት ላይ ኤክስፖርት ማድረግ እንችላለን። ወደ ሌላ ፕላትፎርሞች ገልብጠን ለማየት የምንፈልግ ከሆነ ኤክስፖርት ኤክሰል ብለን አን ኤክሰል ቨርዥን ኦፍ የዚህን ቬንደር ሊስት ማየት እንችላለን። ሰርች ማድረግ እንችላለን። ብዙ ሊስት ኦፍ ቬንደርስ ሊኖሩን ይችላሉ። ከነዚህ ቬንደሮች ውስጥ አንዱን መርጠን ማየት የምንፈልግ ከሆነ ሰርች በሚለው ፊቸር እዚህ ጋር ሜንሽን የተደረጉትን ኮለሞች በመጠቀም ሰርች አድርገን ማግኘት እንችላለን ቬንደሩ። ከዛ በተጨማሪ ደግሞ ስለ ቬንደሩ ተጨማሪ ኢንፎርሜሽን እዚሁ ሊስቱ ላይ ሆኜ ማየት ፈልጋለሁ የምትሉ ከሆነ እዚህ ጋር የሚታዩትን ቼክ ቦክሶች ክሊክ በማድረግ ስለዚህ ቬንደር ሞር ኢንፎርሜሽን እዚሁ ከሊስቱ ፔጅ ማግኘት እንችላለን ማለት ነው።
ከዛ በተጨማሪ በግራ በኩል እንደሚታየው የተለያዩ ከቨንደሩ ጋር ሪሌትድ የሆኑ ታስኮች እና ሪፖርቶች ይገኛሉ። እነዚህ ታስኮች ተጠቅመን ይህን ቨንደር እቃ ልንገዛው እንችላለን፣ ወይ ደግሞ እኛ የምንመልሰው እቃ ካለ እቃም ልንመልስ እንችላለን። የተለያዩ ታስኮች በዚህ በኩል ክሬት ማድረግ እንችላለን። ከዚህ ቨንደር ጋር ደግሞ ያለንን ኤኒ ትራንዛክሽን ለማየት ሪፖርቶችንም በዚህ በኩል ማየት እንችላለን። ቨንደሮችን ክሬት ማድረግ እና ማኔጅ ማድረግ በካሽ ፍሎ ይሄንን ይመስላል።